ሻማር በጣም ደሃነ የምትፈቀር ሰው አይደለህም። እስኪ ራስን ተመልከተው። ለረጅም ዓመት ደሃነ አንተ መቼም ቢሆን አትለወጥም። ባለፈው ሳምንት የቆጠብኩትን እኮ ነው በሙሉ አውጥቼ ሰጠውሽ። ምን አጎደልኩብሽ? ስንት ብር ነው የቆጠብከው? ምን አይነት ጥያቄ ነው የምትጠይቂኝ? ሄሉ ግን ምን ሆነሻል? ለማንኛውም እስከ ዛሬ ሰበሰብከው ብር ዛሬ በአንድ ራት የሚያልቅ። እሺ አንቺን ለመመለስ ምንድነው ማድረግ ያለብኝ? መጀመሪያ ገንዘብ ያዝ፣ ከዛም በጣም ሀብታሙ ያኔ እኔት እንደምታገኝኝ ታውቃለህ። ከዛ ግን አጠገቤ እንኳን ብትደርስ ፈጣሪ እንኳን ይቅር አይልህም። ለነገሩ ልክ ናት። ህይወት በሁሉም ደሃ ላይ ትበረታለች። ስማ ጓደኛዬ፣ ሁሉም አስመሳይ ነው። ስታጣ ሁሉም ይከዱሃል። አጠገብክ የነበሩት ሁሉ ይሸሹሃል። ገባ ከሌለ በቃ የለም፣ ማንም አይፈልግህም። ትደብራቸዋለህ፣ ይንቁሃል። ስለዚህ በርትተህ ስራ። ና እንሂድ፣ ገንዘብን እንያዝ። መኪናውን ያቆምንበት ቦታ ልክ ነው ሜሪ? አዎ ቆንጆ ቦታ ነው። ሁልጊዜ ጫማሽን እያቆሸሹ 10 ጊዜ መመላለሱ ጥቅም የለውም። አንቺ ላይ ማትረዳኝ ከዛ አመዳም ሊስትሮ ምንም የሚያገናኘው ነገር የለም። ይሄንን ከፍቅር ጋር ምንም አያገናኘውም። ምን በእናት ሜሪ፣ በቃ የራስሽ ጉዳይ። አቤት መቼም ይታየኛል ሳትመጪ ካሁኑ ታውቁኛል። ስራ ቆንጆ ነው፣ አሪፍ ነው፣ ፈጣሪ ይመስገን። ጠፍተሃል። አለሁልሽ፣ አልጠፋሁም። መለስ ሲልልኝ ጉዳቴ ለአገር ሲታይ ትዕግስታችን በጽናት የቆየው ፍቅራችን። ሜሪ ሜሪ፣ ይሄ ምን ብር ነው? ጫማ የጠረክበት ማለት ጫማሽን ለጠረኩበት እኮ 30 ብር ይበቃል። ይሄ እኔ ማበረታቻ ነው። ጎበዝ ስለሆንክና ላበረታታ ስለፈለኩ ነው። እንደውም ይሄ ሲያንስብህ ነው። ይዘውናሽ ሞዛዛ። ሄሎ ኮሻ፣ ሄሎ ስማ። ሻማር፣ አንተ ሜሮንን ታውቃታለህ እንዴ? ማናት ሜሮን? ባካ አጠገብ ያለችውን ነው። ይቺ ዶማ። ስማ በእናትህ ቆይና አንዴ፣ እነ ታሚ ደጅ ነኝ ያለሁት። እሺ እሺ አባቴ። ቆንጆዬ ነሽ ታውቂያለሽ አይደል? የሆነች ቦታ በቃ ድረስ ብዬ ልምጣሽ። ሳትመጣ እመጣለሁ። ፓፓ ምን አባልቶ ነው? ከንፈሯን ስማታል እንዴ? ምን? እሺ ስማ፣ ይኸውልህ አሁን የደወልኩልህ ለቁም ነገር ነው። በእናትህ ሜሮንን አፍቅሬያታለሁ። ጆፊን ጥያለሁ እያልሽኝ? ኧረ ልጅ በቃ አፍቅሬያታለሁ። ፍቅር ይዞኛል። እንጃ ምን እንደሚሻለኝ አላውቅም። 1 ዓመት ሙሉ ነው የተሰቃየሁት። ፎንቃ አለብሽ ከሷ? ኧረ 6 በእናትህ አንተ ምን? እሺ ኖርማል ፍሬንድ እኮ ናት እኮ። እሺ በምን አይነት መንገድ ነው ማገኛት? ብርዝና አይደልሽ? በቃ እንዳያሳስብሽ ያረዳልሽ። ይሄ እንደሌላ ጊዜ እንደቀል እንዳታዩሽ። በቃ በት ብለሽ እንደምን አጣብሽኝ። ላውራትና በቃ አንተ እዚሁ ጠብቀኝ። እሺ በቃ ጠብቂኝ። ሜሪ የሆነ ነገር ልነግርሽ። እዛ ጋር ያለው ጨበሬ ልጅ ታይሻል? የትኛው? ያ እዛ ጋር ያለው ጨበሬ። አዎ ካገኘሽ ለሀብትሽ ብሎ ነው የሚቀርብሽ። እሺ መቶ ሊያወራሽ ነው። የሆነ ሊያወራሽ ሲል በቃሽ ሮጠሽ ተነስተሽ ሂጂ። እሺ 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 እንዲያውቃለሁ። ብራዘር አልቆልሻል። ሄደሽ ብቻ ማውራት ካንቺ የሚጠበቀው። እሺ የፈጠነኝ አፈሪማ ይመናልሽ። በቃ ዛሬ ገና ቁም ነገር ሰማሽ። ኦሎይስ እኮ ነው ላንቺ ባለው ነው ልም ታውቂያለሽ። እንዳፈሪ እሺ ኮራ በል ቆፍጠን በል። ወሰናል ፍቅርሽ ጠብቆኝ በስስ